እሱ ጋር ቦታ ይዘህ አቁም አይደል እንደምል በዱቤ ነው እንዲያመጣው እንዴ ፓርኪንግ እየሰራ ነው አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደረድራት የቀን ገቢ ለመሆኑ ግን ስንት ነው 25500 እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ እኔ እኮ እሱን ጨምሬ እኮ ነው እንዴ ቦስ ሰላም እንደው ጋሺ አዲስ መኪና ገዛ አይደለ ደግሞ አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ሁለተኛ መኪና ለኔ መግዛት እንችላለን እሱማ በርተን ከሰራ ያንተ ገረድ አይደለም ምን ይቀረድ እኔ እንደ ወርጅና በልጅነቴ እኮ ስንቱን እንዳልዘለለኝ አቢ ምንድን ነው የሚሰራው ምን ተወራ እንዴ አባት አይደለም ከማደጎ ቤት ነው ያነሳ ያሉኝ እኮ የሰፈር ሰው እንዳለ ያወራል እኮ እንዲያለ ሰፈሩ ሰው የሰፈሩ ከማደጎ ነው ያመጣ ይላል እንዴ እናንተ የማደጎ ልጅ ብትሆን ኑሮ ከነዛ መሀል አንተን ይዤ መጣ ነበር እንዴ ምን ማለት ነው አንተ ልጅ ነህ እውነታቸውን ነው ማለት ነው የሰፈሩ የቄው ሰው እውነቱን ነው ማለት ነው ሰብሳ ፖርት ሰሪ አሁን ለትከሰይ ነው ልብት አራበኝ ለትከከ ከመተን ምን አባ እዚያ አካባቢ ብር ላይ ያምንልሽ የምን ብር ነው የምትለው? በቃ የመተከለ ብሎ የሰጠኝ ብር እኮ የቱ ጋር ጥለህ ነው? ምን ሆነ ነው? ፈልጎኝ ስፖርት ተሰራው የመተከለ ብዬ አልሞላልኝ እንደው ከዛ ሁሉ ነው እዚህ ነው ህይወት ማለት እናምልሽኛ ቤተሰብ የምንወደው ሰው ከተነካብን ወደ ኋላ የለም እኔ አሁን አንቺን የሚናገርብኝ ካለ ስጥት ነው ገብቶሻላ እኔ ላንቺ እማልሆንልሽ ነኝ አተ ያያቴልም ሲያስተል አንቺ ተረጋጊ እኔ እዛው ጨርሼ ነው የምመጣው ደም ሊፈናጠርብሽ ስለሚችል መጣው ምንድነው ቀድምዬ እኮ እንደገጨውሽ ማለት ነው እንዳይቆሽሽብሽ እኮ የኔ ልብስ ቆሻሻ ስለሆነ ነው አራግፌልኝ እና እንዴ ነው እንደምታራግፈው ይቅርታ ያራዳል ይሄድ በቃ ይኸው ባንቺ ድርድር እንደማላቅ ታውቂያለሽ አሁን ይቅርታ ባይል ገድየው ነበር እተማመንባለሁ እኮ እንዴ ይሄ ቅድሙ ልጅ አይደለ ይሄ ነገር ባሰባ አዎ ባሰቢ በቃ ልሞት እኮ ነው አረ አሞቱም ምን ያባት አሞች እናሲ ስሞታለሁ አባቱ ነው ይሄው አላልኩም ይችላል ፈጣን ፊልም መስከን yes በቃ ለሰፈር ሰው ድንጋይ ላይ ተቀመጥ እያለ እየሰደበኝ እችላለሁ ሎተሪ እኔ ነው አለፈልኝ እኮ ነው ማለት ምንድነው ምን ተፈጠረ ከመቱ እንጃ ሎተሪ ምን 500,000 ብር ደረሰ የደስታ ቀን ነው የመንዘምታ ይደበላለቅ መሬት ይመታ አባኪ ለመሰከራልኩ አለፈልኝ ምን ብዬ ነበር አለፈልኝ እናንተም ደረሳችሁ እንዴ ኧረ ሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንቆበልላለሽ ትዞሪያለሽ አውርስ ነው እንዴ ሰላም አባቴ ሰላም እንዴት ነሽ እንዴት ነህ እዚህ አካባቢ የእንስሳት መድኃኒት ብታደርግ ፈልጌ ነበር ምን ነው አመመህ እንዴ ማለት ዛሬ ወርቁ የኔና የኔ ብቻ ነው በቃ እሺ ቶራኖረሽ ዝግጁ ናችሁ 1 2 3 አንተ አትሮጥም እንዴ አማል እንዴ ምንድነው እዚህ አንድ አለ እና እዚህ ሁለት አለ ሶስት እኔ እኮ አራት ነኝ አራት ስትል ሮጥ እኮ ነው አባ ያ ልብስ ተመችቶኛል ሰላም እኔ ምንም ነገር አልፈልግም በቃ ስልኩ ላይ ያለ
ያለውን ፋይል ነው የምፈልገው። እኔ 150 ሺህ ብር ስልክ እኮ ለኔ ስልክ አይደለም። ተሰርቄ ነው አለ ከየት ይመጣል ፋይሉ? በቃ እኛ ሰፈር እኮ ነው ፋይሉን እንዲልክልኝ ነው። እኔ ሰፈር ሊሆን ተናባኑ ደግሞ ለሰፈር ሰው ተሰረኩ ምናምን እያልክ የምታስወራብኝ ይሄ ስልኩ ነው? ቆርቆራ ኖ ምንድነው ይሄ ነው ተበላቀ ባትሪ እኮ ነው። አረ ዘይ ቆረቁ እንዳራ ሰላም ነው አለን የቤቱን ጉድ 5 ፍሬ በፌስታል አድርግ። የቤቱን ጉድ 5 ሄሎ። አረ ምን አይነት ባላ መኪኖቹ ገቡ። እሺ ቶሎ በልም አንተ ጋሽ። ይሄ እኔ የምለው እኔ ስለማልደርስብኝ ነው። አንተ አውርድልኝ። እኔ ማልደርስበትም በቃ ነገ የሚያወርድልህ ሰው ካለ አውርደ ጠብቀኝ። በቃ በጧት ነፃ ዲሊቨሪ እኮ ስለሆነ እዛው ልክላችኋለሁ። ከፈለጋችሁ ጋሽ አንድ ነገር ልንገራችሁ እንዳትቀሩ ጧት። እሺ ጋሽ እንዳንተ አይነት ባላፍት ገና ዛሬ ሱቃችን መጣ። በቃ አክባሪ ነህ አንተ። እሺ ጋሽ አባንቺ ብራዘር በጣም በያናና ስተኝ የጆሮ እንትን ነው ስተኝ ኢትዮጵያን ወሬ ከመስማት ማለት ነው። እዚህ መቆርቆር ነው ሰንደና ይመችሽ። 100 ብር ነበር። ዝርዝር የለሽም አባ? የለኝም። 100 ብር የለም ውስጥ ነው አላ እንዴው ነበር። ቲንክ አገኘሁኝ። አንተ ዝርዝር አግኝተህ ምን ቅድም 100 ብር ሰጥቼ 200 ሰጥቼ 100 ብር አይደል ያልከው? እንካ 100 ብር 200 ብር አይ አረች ከዛሬ ማችን አስምጪ ካልበላው ጉንዳድ በዛቴ ኡፍ ወሰዱ አውጭ አሮስቶ ምንድነው ያያት ምንድነው አገባህም ዱም ነግረልህ አይወት ስልክሽ እንደዚህ አርግ ብስጥ አረገና ያታረኩልሽ እንዴ እሱን አይደል ተፈቀው ማንን እሱን አንተን ይመስላል ሌባ ወይ ስርፍስ ቢቀርኔ ብሎ ሌላ ፍሪክም በጣም ነው የሚደብቅ። አረ ያቺ ፍሪክማ በሰፈሪ እኔ ጭዊ መሆኔን አታውቅም። ምንድነው ያደረከው? ማና ያዝ ከክስ የሆነ ነገር አውጥቷል። ሌባ የሌባ ሽማግሌ ነው። ጠንካራ ሽማግሌ ወረዛ ይድማ ሌባ ነው። አውቆ አንተ ብር እንድትሰጠው አለ አይደል? ብር እንድትሰጠው አለ አይደል? ዝም ብሎ እንደውም ነው እንደዚህ አጣልቶ አንስቶብሃል ብር። እሱ ነው የወሰደው። እኔ አልወሰድኩም። እሱ ነው ሁሉንም ሰው ነው እንደዚህ አይደል? እንደገና ሰዋጣባቸዋለሁ። እስኪ ያሳይ ሰዋጣቸው ይሄን ያስጠላል። ሌባ ማንም ጉፋ ሲያምን እንደው አሁን ስነሳም ሲጀመር ነው አምን ዛሬ እንደው በችግር ሰዓት እንደሱ አራውስ በችግር ሰዓት ፈልገኛለህ አይደል? በቃ በችግራችን መገናኘት አለብን። በቃ እንደ ሽብር ስጠኝ ችግር ነው። ከሳወር ካለ ጠቃጠቃ ብዬ መልሳለሁ። እንደ ስሞትልህ አይሞላም። ሺህ ውስጥ እጅ ላይ ያለው ልስጥ አረ እንዳለውን ስጠኝ 700 ብር 300 ብር ግን አለበት። አይ እሺ ችግር የለም። እሺ አንካንዱ ማግኘት አንካ 400 ብር 300 ብር አለበት 700 ሸባብ ደግሞ አንተም እንደው በዚህ እርሜ ደግሞ ሴት እየጀነጀኝ ሂድ ወደዛ ደግሞ ይዤልህ የምመጣውን አታውቅም። ማሩን ይዤልህ እመጣለሁ። ማር ይዘና ማር ማሩ አሽከችኑ መጣኝ እኮ አሽከችኑ መጣኝ። ምን አድርገኸው?